ቢስሚላህ ሌላኛው አንድ አድህያ የሚያርድ ሰው አምስት ነገር መተግበር አለበት። አንደኛው ንያ መነየት አለበት። ሁለተኛ ለሚያርድለት ነገር ማዘን ቢላው መሳል። ሶስተኛ ራሱ ማረድ ወይም ሰው መወከል። ታዲያ በላጩ ግን ራሱ ቢያርድ ነው። አሊያ እሱ የወክሉት የሚያርደውን ሰው እርዱን በእይታ ማየት አለበት ማለት ነው። ሶስቱ ይሄ ነው። አራተኛ ወደ ቂብላ የሚያርደውን ነገር አዙሮ ማረድ እንዳለበት። አምስተኛ አተስሚየት ወተክቢር ቢስሚላህ አላሁ አክበር በማለት ማረድ እንዳለበት። ረሱል ዐለይሂ ሰላቱ ወሰላም ኢደል አድሃ ላይ ሁለት ቀንዳማ በጎችን አርደዋል። ታዲያ በዛኔ አሉ ረሱል ዐለይሂ ሰላቱ ወሰላም እኒ ወጀህቱ ወጅሂየ ሊለዚ ፈጠረ ሰማዋቲ ወልአርደ ሐኒፈን ወማ አነ ሚነል ሙሽሪኪን ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ላ ሸሪከ ለሁ ቢዛሊከ ኡሚርቱ ወአነ አወሉል ሙስሊሚን አሉና ቢስሚላህ ወላሁ አክበር አላሁመ ሚንከ ወለከ ሚን ሙሐመድን ወኡመቲ ጌታዬ በአላህ ስም አላህ ከሁሉ ነገር የላቀ ነው አሉ ማለት ነው። ጌታዬ ይህ ካንተ ነው ላንተ ነው ከሙሐመድና ከኡመቱ ነው አሉ ረሱል ሰለላሁ ዐለይሂ ወሰለም። እነዚህ ህግጋት መጠበቅ አለበት። ሌላኛው አድህያ የሚያርድ ሰው መጠበቅ ያለባቸው ህግጋት አሁን የጠቀስናቸው ናቸው። ታዲያ አድህያ ሱና ነው፣ ግዴታ አይደለም፣ ዋጅብ አይደለም። እነዚህ 5 ቀናት የምንላቸው ተክቢርታዎች ረሱል ሰለላሁ ዐለይሂ ወሰለም ሲተገብሯቸው አይተን እሳቸው ሱና ነው እንጂ ዋጅብ አይደሉም፣ ግዴታ አይደሉም። አድህያም እንደዛው ዋጅብ አይደለም፣ ሱና ነው። ረሱል ሰለላሁ ዐለይሂ ወሰለም ሲተገብሩ እንተገብረዋለን ማለት ነው። ሌላኛው ተወዳጅ ሱና ነው በሚችል ሰው ላይ። የማይችል ሰው ምንም ራሱ የሚያስቸግርበት የሚልበት ነገር የለም፣ ውጣ ውረድ ውስጥ የሚገባበት ሁኔታ የለም ማለት ነው። ነፍስ የማትችለውን አላሸከማትም አላህ ሱብሓነሁ ወተዓላ። ሌላኛው በየአመት አመቱ ማረድ እንደ ግዴታ አርግቶ ማየት ቦታ የሌለው ነገር ነው። ከተመቻቸልህ ታርዳለህ፣ ካልተመቻቸልህ ትተዋለህ። ሌላኛው አድህያ የሚያርድ ሰው ሲያርደው ለሶስት ነገር ይውላል። ሀዲይም አድህያም ሐጅ ላይ ያሉት ቂራንና ሙተመቲዎች ሀዲያ ያርዳሉ፣ ወደ አላህ ሀዲያ በማድረግ ይቃረባሉ። እዚህ ሀገር ላይ የሚኖሩት ደግሞ አድህያን ያርዳሉ። ሁለቱም የሚተገብሯቸው ምንድነው? 3 ቦታ ያካፍሉታል። አንደኛው ለራሱ ይመገባል፣ ከዛ በማስከተል ለጎረቤት ይሰጣል፣ ከዛ በማስከተል ለምስኪን ይሰጣል። ይሄ 3 ቦታ ማካፈሉ እንዴት ይታያል? እንደ ሐዲስ ደረጃ ቦታ የሌለው ነገር ሆኖ ይገኛል ማለት ነው። ይወራል፣ ግን ሰነዱ ይሄን ያህል ቦታ ያለው ነገር አይደለም ማለት ነው። ባይሆን ሙስተሐብ ብለውታል ዑለማዎች፣ የተወደደ ነገር ነው። ታዲያ ክፍያው ላይ ሲያከፋፍል ቢያበላልጥ፣ የራሱን ቢያስበልጥ ወይ ጎረቤት ሰጠውን ቢያስበልጥ ወይ ምስኪኖችን ቢያስበልጥ ችግር የለውም ማለት ነው። ፈኩሉ ሚንሃ ወአጥዒሙል ባኢሰል ፈቂር ነው ያለው አላህ ሱብሓነሁ ወተዓላ ሀዲይም ላይ አድህያም ላይ ብሉ ካረዳችሁት እርድ አለ። ከዛም ድሆችንና ሙህታጆችን ስጡ አብሉ አለ አላህ ሱብሓነሁ ወተዓላ። ይሄ ነው ቢተገብረው በላጭ ነው። ባይተገብረውም ደግሞ ምንም አድህያው ተቀባይነት አያገኝም፣ በትክክል ያልተደረገ ነው፣ እንዲህ ማስፈራሪያ ቦታ የሌለው ነገር ሆኖ ይገኛል። ባይሆን ሙስተሐብ ነው፣ ተወዳጅ ነገር ነው። አንድ በግ ከአንድ አባወራና ከቤተሰቡ ከአንድ ሰውና ከቤተሰቡ